ሳብ ጋይስ እንዴት ናችሁ? ዛሬ ሰንደይ ማርኬት ነው። ሰንደይ ማርኬት እንሄዳለን። ለምሳ የሚሆን ነገሮችን ሸቃቅለን እንመጣለን። ስለዚህ አብራችሁን ቆዩ። እንግዲህ ጋይስ ዛሬ ሰንደይ ማርኬት ነው። በ300 ብር የሳምንት አስቤዛ እናሟላለን። ሰንደይ ማርኬት ሲሆን ሁሉም ነገር ይቀንሳል። ስለዚህ በ300 ብር ለሳምንት የሚሆን አስቤዛ አሟልተን እንመጣለን። ምን ገዝተን ለሳምንት እንደሚበቃን አብረን እናያለን። እንግዲህ አሁን ወደ አያት ነው የምንሄደው። መሪ ነው ያለነው። ላጥ እያልን እንሄዳለን። ብር ስላላወጣን በኢቲኤም ነው የምናወጣው። እዚህ ጋር ብር በኢቲኤም እናወጣለን። እንዴ አንድ ሰውዬ ልቀቅ እንጂ ምንድነው? እሺ ለቋል። ከዛ እዚህ ጋር በእንግሊዘኛ አድርገን 300 ብራችንን እናወጣለን። አረ ወጣ ያላ አባቴ ወጣ ቢባል ቀረ። 300 ብራችንን አውጥተናል። ላጥ እያልን እንሄዳለን። ከዛ ምንድነው የማየው ጋይስ? እንደዛ አይነት ነገር ሳይ ግን ጋይስ ለምን እንደሆነ አላውቅም በስነ ስርዓት ባዩ ደስ ይለኛል። ያንን ነገር ማለት ነው ይሄንን ማለት ነው። እና ጋይስ እንግዲህ ወደ አያት እንሄዳለን። እንግዲህ አያት በዚህ ሰዓት ቅልጥ ይላል። ሰንደይ ማርኬት ሰው ነው እንዳለ። በቃ ሰው ሁሉ በሰንደይ ማርኬት ነው አስቤዛም የሞላው። እኔ ግን እንዴት አብቃቅቼ ሳምንቴን በ300 ብር እንደምኖር ነው ማሳያችሁ። ሳምንቴን ሙሉ በ300 ብር ነው የምኖረው። እንግዲህ ጋይስ ምን ገዝቼ ሳምንቴን በ300 ብር እንደምኖር አሳያችኋለሁ። ዛሬ ሰው በዝቷል። በእሁዱ በሰንበቱ ሰው እየተራመደ ነው። እንግዲህ ጾም ሊገባ ነው። ለዛም ይሆናል። ፀሐይም አይደለችም፣ ትንሽ ቀለል ያለ ፀሐይ ናት ያለችው። ስለዚህ ላጥላጣችንን እንገፋበታለን። ቀጥታ ወደ አያት እየደረስን ነው። እንግዲህ ፊት ለፊት ያስታውቃል። እንግዲህ ሰንደይ ማርኬት አባቴ ተዘርግቷል። በቃ ወደ ሰንደይ ማርኬት ስንገባ ጋይስ እንዳለ በቃ ሰው ትርምስ ነው። ወረፋ ጠብቀ ነው የምትገዛው ምናምን ጋይስ። ደረስን ይላል እዚህ ጋር አባቴ። ትርምሱን ይላል እዚህ ጋር። ትርምስምስ እያለ ነው። እዚህ ጋር 150 ይላል አባቴ። 150 እዚህ ጋር ዋጋ ዝርዝር አለ። እንግዲህ እኔ ለሳምንት ይበቃኛል ብዬ የማስበው ምንድነው ቲማቲም እገዛለሁ። ቲማቲም 2 ኪሎ፣ ሽንኩርት 2 ኪሎ አለቀ። እነዚህ ናቸው በጀቴን የሚያቆላቁሉት። ነገር ግን እዚህ በጣም ስለሚቀንስ ቲማቲም 2 ኪሎ፣ ሽንኩርት 2 ኪሎ ገዛለሁኝ እና መኮረኒ 1 ኪሎ። ለሳምንት ፏ ነው የሚያደርገኝ። እውነቴን ነው የምላችሁ። እንግዲህ 300 ብር ይዞናል። ምን ያህል ይተርፈናል ይበቃናል የሚለውን ካለው አሁን ወቅታዊ የገበያ አንፃር እናየዋለን። እስቲ ነው የትኛው ይሻላል? ቲማቲም ጸዴ ይመስላል። እስቲ ያሳልፉኝ እናንተ። ሽንኩርት ከዚህ ብገዛ የተሻለ ነው። ደረቅ ያለ ሽንኩርት ለሳምንት የሚያገለግል ስለሆነ 2 ኪሎ ሽንኩርት አድርግልኝ እያልኩት ነው፣ ግን አይሰማሽም። ማን በቃ ወረፋ አለ። ወረፋን ጠብቀህ ይደረግልሃል ነው የሚልህ አባቴ። 2 ኪሎ ሽንኩርት መምረጥ ለራሱ አይቻልም። በነገራችን ላይ ራሳቸው ናቸው የሚያደርጉልን። አሁን 2 ኪሎ ሽንኩርት ብያለሁ፣ ይዞ ይመጣል። 2 ኪሎ ሽንኩርት ስንት ነው መሰላችሁ? 70 ብር መሰለኝ። እንግዲህ ጋይስ ሰንደይ ማርኬት ያያችሁ ነው ብዬ አስባለሁ ያለውን ቫይብ። ሽንኩርታችን ይላል አባቴ። ሽንኩርታችን መጥቷል። ብራችንን እንከፍላለን። ከፈል ነው መልስ ሊሰጠን ነው አባቴ። በጣም የቀለጠ ገበያ ነው ያለው። መልሳችንን እንቀበላለን። አሁን የሚሰጠን 30 ብር ይመስለኛል። 30 ብር ከሰጠን 230 ብር አለ። በ230 ብር ደግሞ የቀሩትን እንገዛለን። ቲማቲም ይቀረናል። እንግዲህ ቲማቲም ደግሞ 2 ኪሎ እንገዛለን። ቲማቲም ደረቅ ያለ ቲማቲም እየፈለኩኝ ነው።
አሪፍ ቲማቲም ያለበት ቦታ፣ ሰው የበዛበት ቦታ ላይ አሪፍ ይሆናል ብዬ አስባለሁ። ስለዚህ እንደዛ ነው የምናደርገው። እቃ እያየን ነው። እቃ እዚህ ጋር ቲማቲም ጸዴ ነው መሰል አባቴ፣ ሰው ወስቷል። ስለዚህ እዚህ ጋር ቲማቲማችንን መግዛታችን የማይቀር ነው። ግን ከፈት አድርጉልን እንጂ አባ 2 ኪሎ ቲማቲም እያልኩ ነው፣ ግን ሰሚ የለኝም። 2 ኪሎ ቲማቲም ከዚህ እንገዛለን ጋይስ። አሪፍ ነው ቲማቲማችን ሲታይ፣ ነገር ግን እየሰሙኝ አይደለም። በጣም እያበሳጩኝ ነው የሆነት። ቤት በኩል ይስሙኝ፣ ዘግተውታል እኮ። በጣም እየተበሳጨው ስለሆነ እዚህ ጋር ዝም ብዬ በቃ ብስጭት እንትን ለማለት ሰው የሆነት እንትን እያለኝ አይደለም። አንድ ቲማቲም እቀጣችኋለሁ። የሆነት አንድ የሆነች የምታምር የምታብረቀርቅ ቺናው ቺን ቲማቲም እየሰረኩ ነው ጋይስ። ማንም እያየኝ አይደለም። ኪሴ ውስጥ አስገቧት። ከዛ 230 ብር አለን። ቲማቲሚ ባልመጣ ቁጥር አንድ ቲማቲም ደግሞ እጨምራለሁ ጋይስ። ቲማቲማችን አልመጣም እስካሁን። አሁን መጣ ቲማቲማችን መጣ። ሰተነዋል፣ ተቀብለናል። አባቴ መልስ እያልኩት ሊሰጠኝ አልቻለም። ይኸው መልስ እያልኩ ነው። 10 ብር ይናንጣ ነው የምለው፣ አልሰማውም። ኦኬ መልስ ተቀብያለሁ 10 ብር። ስለዚህ አሁን ስንት ቀረን? 140 ብር ቀርቶናል። ሌትስ ጎ። እንግዲህ ሌላም ገበያ የታረግን 140 ብር ቀርቶናል። 140ችንን ይዘን ተመልሰናል። አባቴ ከሰንደይ ማርኬት የሚያስፈልገንን ገዝተናል። በቤት እንገናኝ እዛው። እንግዲህ የሚያስፈልገንን ገዝተናል። ይኸው ቲማቲማችን፣ ይኸው ሽንኩርታችን፣ ይኸው መኮረኒያችን። እንግዲህ ከ300 ብር የተረፈን ዴቺ ነው። 10 ብር ተርፎናል። እና ደግሞ እዚህ ጋር አንድ ቲማቲም አለች የተቀጣች። ስለዚህ እነዚህን ወደ ምግብ ቀይሬ ያሳያችኋለሁ። እንግዲህ ይኸው ይሄን ሰርተናል። ጋይ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይመቻችሁ።